ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር በደባይ ጮቄ በደባይ ጥላትኪን ወረዳ ቁይ ከተማ መሽጎ ከሚገኘው የአገዛዙ ሰራዊት ኃይል በቃን አንገሸገሸን ግፉ መከራው በዛብን በሚል ያንን ኃይል በመተው ወደ ፋኖ ኃይሎች ከተቀላቀሉት ኃይሎች ጋር አጠር ያለ ቆይታ እናደርጋለን። እሺ እድል ሰጣ አመሰግናለሁ። አስር አለቃ ማስረሻ አሰማ እባላለሁ። ከመነሻ ቦታ ከሰሜን ጎንደር የነበርኩበት ከ6ኛ አዝ የ201ኛ ኮር የ52ኛ ክፍለ ጦር የአንደኛ ሬጅመንት አባል ነኝ። ያው ስራ ጋንታ አዛዥ ነበርኩ ከ2014 ጀምሮ እስከ 2018 ባለው በመከላከያ ሰራዊት ውስጥ ገኝ ነበር እና ሆኖ የነበረው ስራ ግን በፊት በማውቀውና በአሁኑ ባለው ያሰራሩ በጣም የወረደና አተሳሰቡ የሚጠበቅ አይደለም። የመከላከያ ሰራዊት ማለት እኔ እንደማውቀው ከመጀመሪያ ስቀላቀል ለህዝብ የቆመ ማንኛውንም ህዝብ አንድ አይነት አድርጎ የሚያይ ይመስለኝ ነበር። ግን ገብቼ ሳይው ደግሞ በተለይ ከዚህ ከ2015 ወደዚህ ያለው አሰራር በጣም ብልሹ እንደሆነ ተረድቶን ወደ አማራ ፋኖ ተቀላቅለን እየታገልን እንገኛለን። ስለዚህ አሁን ከዛ ላሉ ጓዶችም አሁን መልእክት ማስተላለፍላቸው ኦሮሞም ይሁን አማራም ይሁን ደቡብም ይሁን ማንም ለእናት ለአባት ተጠቅማለህ ከሱ ባጉል ከሚሞቱ ወደ እናት አባታቸው ተመልሰው ተቀላቅለው እናት አባታቸውን ቢያገለግሉ ብዬ መልእክት አስተላልፋለሁ። እኔም አይቸው ተረድቶኝ ስራው ለሀገር ብዬ ቆስያለሁ ደምቻለሁ። ግን አተሳሰቡ አመራሮች ከዛ ያሉ አመራሮች በብዛት የራሳቸውን ቦርጭና የራሳቸውን ትክሻ ማሳደግ ነው እንጂ የዳ ልጅ ሸጥ እያስገቡ ነው ያላግባብ የሚያስጨፈጭፉት። እኛ ከኦሮሚያ ክልል ነበር ለ3 ዓመት ያህል ቆይተናል። ከሸኔ ጋርም ግጭት አድርገናል። ከዛም ደግሞ አልፎ ወደ አማራ ክልል የአማራ ፋኖ አሁን ተበታትነው በዚህ ሰዓት ተበታትነው ይገኛልና ገብተን ያለውን በየጫካ የተበተነውን ሽፍታ ደምሰን ወደ ካምባችን እንመለሳለን የሚል ግዳጅ ተስቶ መጣን። ከዛም መተን ስናየው ግን በምንም አይገናኝም፣ አቋሙ ትጥቁም አይገናኝም። ያው በስሙ ትልቅ ተቋም ነው መከላከያ ሰራዊት፣ ማንም ያውቃል ትልቅ ተቋም ነው። ግን አሰራር ደግሞ ያውን ያለው አሰራር በጣም በዛ ውስጥ ያሉ አመራሮች እንደውም አመራሮች ራሱ አባሉ በጣም አባሉን ያማራሉ። ነፃነት የለም። ሰው አንድ ወታደር ከአመት በኋላ በሰብን ያህል ነው መጀመሪያ የነበረው ስንገባ። አሁን ግን 5 ዓመት ሙሉ ተቀምጬ አንድም ቀን በሰብ አይቻላቅም። በሰብ ሀገር ሰላም እናርግ በሚባል ሀገር ሰላም እናርግ፣ ግን ጠላት እዛው ነው ከኛ ጋር በወሎ ግንባር አብረው ሲወርቁ ሲዋደቁ የነበሩ የአማራ ልዩ ኃይል የአማራ ፋኖ ከኛ ጋር እኩል ግዳጅ ሰጥቷቸው ከመከላከያ ሰራዊት ጋር ግዳጅ ሰጥቷቸው ሲዋጡ የነበረ ግዳጅ የፈጸሙትን አካል አሁን ትጥቅ ፍቱ ብሎ ድጋሚ አሁንም ጠላት ወደ ጫካ አማራን ትጥቅ አስፈትቶ ያው ያላግባብ አሰቃይ ግድያ ለመፈጸም ነው ሐሳቡ። ግን አልሆነለትም። እኔም ያ ተረድቶኝ አሁን ወደ የአማራ ፋኖ ተቀላቀየ እየሰራው ይገኛል። እሺ 10 አለቃ በጣም እናመሰግናለን። አሁን እንደ አጠቃላይ በ52ኛ ክፍለ ጦር ናት በዚህ እናንተ ከወጣችሁባት ከምስራቅ ጎጃም ዞን ደባይ ጥላትኪን ወረዳ 52ኛ ክፍለ ጦር ትገኛለች። እዚያ ላይ ያለው የጠላት ኃይል እንዲህ በየጊዜው እየተመናመነ እዚህ እንኳን ከምናየው ተነስተን በዚህ ባገኘነው አሁን ባገኘናችሁ ወደ 12 አካባቢ ሆናችሁ ነው ከአንድ ክፍለ ጦር በአንድ እንትን ብቻ የመጣችሁ ማለት በአንድ ወረዳ ብቻ
አሊያም በዚህ በደቤ ጮቄ ሻለቃ ብቻ የተቀላቀላችሁ 12 አካባቢ አሁን ያገኘዋችሁ ናችሁ። እንደው በአጠቃላይ ጠላት በየአቅጣጫውም የሄደ እንዳለም እየተነገረን ነው። እንዲሁ ያለበት የመዋጋት ስነልቦና የጦሩ ሰራዊቱ ያለው የመዋጋት ስነልቦና ያለው ሁኔታ እንዴት ነው? እዚያ ላይ ሰብአዊ መብት አከባበራችሁ እንደው ለህዝቡ ያላችሁ አመለካከት እዚህስ ከመጣችሁ የፋኖች አቀባበል የማህበረሰቡ አቀባበል ምን ይመስላል? እሺ በድጋሚ ድሰጥ አመሰግናለሁና ያው እንደሚባለው አሁን ከዛ ስንሰማው ፋኖ ያርዳል፣ ፋኖ ህዝቡን እንኳን ወታደሩን አግንተ ህዝቡን እዛ ያለውን ህዝብ እንኳን እየዘረፈ እየሰረቀ የሚባል ትምህርት ነበር የሚሰጠን። ግን መተን ስናይ ደግሞ እዚህ ጋር ያለ ማንኛውም አማርኛ ተናጋሪ ቀርቶ ኦሮሞኛ ተናጋሪ የደቡብ ልጆች የተንከባከበ በኩል አይን እያየ ይገኛል። አዎ ከረጅመንት 12 ወተናል። አንድ ጋንታ ሙሉ የአንድ ረጅመንት አንድ ሻምበል 3 ጋንታ ነች። ከ3 ጋንታው 12 ሰው ነው። አንድ ሻምበል 36 ሰው ነው። ከ36 ሰው 12 ሰው እንገኛለን። ያም ሲሆን አንድ ብሔርን ብቻ ያማከለ አይደለም። ደቡብም አለ ኦሮሞም አለ። ሁሉም በቃ ያልፈልግም ብሎ ትግሉን አይቶት እንደማይጠቅመው ከሞት ውጭ ትርፍ እንደሌለው አይቶ ወደ አማራ ፋኖ ተቀላቅሎ ወደ ቤተሰብ የሚሸኙ ወደ ቤተሰብ ይሸኛል። በነፃነት መታገል ያለበትም ይታገላል። ያየነው ይሄ ነው። አቀባበልም የሌለ ለየት ያለ አቀባበል ተደርጎልን እንገኛለን። ለወደፊት መስራት የምፈልገው እኔ ከዚህ በፊት የበደልኩት ህዝቤን አሁን ደግሞ ተመልሼ ከዚህ ጎን ሁኜ ለማገልገል ዝግጁ ነኝ። እኔም ሳይሆን ማንም የኔ ጓዶች አሉ። ሁሉም ያው የተሰጠን እዚህ መታገል ከፈለጋችሁ ታገሉ፣ መታገል ካልፈለጋችሁ በነፃነት ወደ እናታችሁ ግቡ ተብላን። ግን እስከመጨረሻው ድረስ የአማራን ትግል እስከመጨረሻው ድረስ ማየት እንፈልጋለን። እድል የሰጣችሁ አመሰግናለሁ። ስሜ መሰረታዊ ወታደር ገመቹ በንቲ ይባላለሁ። ከመጣው ከኦሮሚያ ክልል ነው። ከኦሮሚያ ክልል ከመጣው መከላከያ ገባው። ከዛን ማሰልጠኛ 6 ወር ሰለጠንኩት። ከዛን አዱጋ ተቀላቀልኩት። አዱጋ ተቀላቅዬ 2 አመት ታግዬ መጣሁት። ወደዚህ ሲመጣ ደግሞ ፋኖ እዛ ፖለቲካ ምናምን ስብሰባ ላይ ሲያወሩ ፋኖ ይገላል፣ ይረሽናል፣ መሳሪያ ተቀብሎ ይገላል ብሎ ነው የሚያወሩ ስብሰባ ላይ በወሬ። ከዛ መጣሁት። ከዛ ወደዚህ ሲመጣ ፋኖ ወንድማችን ነው፣ ጓደኛ በቃ እንደ ጓደኛ አብረን ነው የምንጠጣው፣ አብረን ነው የምንበላው፣ አብረን ነው የምናድረው። ያው እዛ ያለው ፖለቲካ ውሸት ነው። እዛ ያለው ፖለቲካ ሰማችሁ እዛ እንዳስተሻገሩ ጓዶች ብዬ ነግራለሁ። ከመከላከያ ሲመጣ ከቡልቤት ወደ 5 ምናምን ታፍኜ ነው መጣሁት። ከቡልቤት ታፍኜ ሲመጣ እዚህ ሲመጣ ፖለቲካ ደግሞ ፋኖ ማለት አማራ ፋኖ የአማራ ፋኖ ህዝቡ ሰው ይገላል፣ ኦሮሞ አይወድም፣ ኦሮሞ ይገላል ብሎ እዛ ፖለቲካ በጣም ከባድ ነው። እዚህ ጓዳችን ጋር ሲገባ ደግሞ ሁሉም ነገር ውሸት ነው። ከነሱ ጋር ነው የሚያደረው። ፈታ ብዬ እነሱ የሚበሉ ነው የሚበላው። በቃ የነሱ ጓደኛ እነሱ በላይ ነው። እዚህ አመራሮቹ ሁሉም አንከባክቦ እዚህ ሆኜ ከነሱ ጋር ሆኜ ተቀላቅዬ አሁን ኖር ያለው። እሺ ወታደር ገመቹ እንደው በአጠቃላይ ለኦሮሚያ ህዝብ እንደው ምን ያስተላልፋሉ? እንግዲህ እዚያ ያለው የአማራ ህዝብ እንደሚታወቀው አህራጅ ነው፣ ገዳይ ነው፣ ጡት ቆራጭ ነው እየተባለ ፖለቲካ ይሰራባቸዋል። እዚያ ላለው ለኦሮሚያ ወጣት እንደው የምታስተላልፈው መልእክት ምንድን ነው? አዎ ኦሮሚያ ክልል ያላችሁ ጓዶች መከላከያ ለመግባት ያስባችሁ ካላችሁ እንዳትገቡ ብዬ እነግራለሁ። ምንም አይጠቅምም መከላከያ መግባት፣ ምንም አይጠቅምም። እዛ ያለው አመራር እዛ ራሱን ፈታ ብሎ ይኖራል። አንተን በቃ አንተ የጫካው ትተኛለህ፣ ብርድ፣ ዝናብ፣ ፀሐይ አንተን ይመታል። እዛ ብትገባ ምንም አይጠቅምም ብዬ አስተላልፋለሁ ማለት። እሺ እንደው እዚህ ያለው ከመጣ በኋላ የማህበረሰቡ አቀባበል እንደው ምን ይመስላል? እዚህ ማህበረሰቡም ፋኖ ኃይሎቹም እንዴት ነው የተቀበሉህ?
አይ ወደዚህ ሲመጣ ሁሉም ነገር ህዝቡም ፋኖም የአማራ ፋኖም ህዝቡም አንድ ናችሁ፣ ጓደኛ ናችሁ፣ እንደ እናቴ እንደ አባቴ ናችሁ። እንደዚህ የተቀበሉ ነው። እሺ ወታደር ገመቹ አሁን ለኦሮሚያው ማህበረሰብ እንግዲህ ወደዚህ ተቋሙ የፈረሰውን መከላከያ ተቋም እንደነገርከን እጅግ በጣም ሰቆቃ የበዛበት መብት የማይከበርበት እንዲሁም የተለያየ ተቋምን የሚያፈርስበት ሁኔታ ነው ያለ። በኦሮሞኛ እስኪ እንደው መልእክት ለኦሮሞ ወጣቶች በኦሮሞኛ እስቲ መልእክት አስተላልፍልን። መቃንኮ ገመቹ በንቲን ጀደማ ካኔን ፌ ኦሮሚያ ክልል ዋንቲን ሲኒ እንጀቹ በርባዱ ወጣ ኦሮሚያ ክልል ከንጅራተኒ ወጣቴ መከላከያ ገሉፍ ከያዳኒ ነጋይ ሲኒ ዳማ መከላከያ ከንገሌ የመሰረታዊ ወታደር አበጀ ታክሎ ይባላል። እኔ መናገር የምፈልገው ወደ ትግል የገባሁት በ2017 ብር ሸለቆ ነው የሰለጠንኩት። ስሰለጥንም በግዳይ ነው ከስራ ቦታ አፍሰውዘውኝ ሄዱ። አጃም ሰልጥኜ እንደወጣው ኦሮሚያ ክልል ሳምንት ተቀምጫለሁ። ብዙም ያጀነው ነገር የለም። ዘዋሪያ ወዲያው ነው ታፍሰነ ወደዚህ ወደ አማራ ክልል የመጣን። ተራ ሽፍታሉ አንድ 10 ናቸው ምናምን ተብሎ ነው የመጣና እነዚህ ያለ አጥፍተን ወደ ቦታችን እንመለሳለን በቅርቡ ብለው ነው ያመጣ። መከላከያውን ያበቃለት ዘመን ነው። ምንም ነፃነትም የለውም፣ ምንም ነገር የለውም። ተጨቁኖ ነው ያለ፣ በግዴታ ነው ያለ። ጦሩም አሁን እየፈረሰ ነው ያለ እና እኔ መናገር የምፈልገው ያው 3 ቀን ነው እንደተቀመጠ የመጣን አማራ ክልል እንደገባን ከአማራ ፋኖ ጎጃም ተቀላቅለን ያለን እና ተቀላቅለን ስንቀመጥ በጣም አቀባበሉም በጣም ያማረ ነው። አሁንም እነሱ ጎን ተቀምጠን ትግሉን እነሱ ጋር ሆነን ለመታገል ነው የፈለግነው።